አልሚዎች እነማን ናቸው? በጥቂቱም ቢሆን ስለነሱ መመልከት ስላለብን ቀጣዩን አጠር ያለ ቪዲዮ ደግሞ እንጋብዛችኋለን። ዲኤምሲ ሪል ስቴት ከአብሪቬሽኑ ስንነሳ ዳንኤል ማሞ ካምፓኒስ ይባላል። ወደ 6 ሲስተር ኩባንያዎች አብሮ አቅፎ የያዘ ትልቅ ድርጅት ነው። በስፋት የሚታወቀው ሁላችሁም እንደምታውቁት በመንገድ ስራው ነው። መንገድ ስራ ላይ ኦልሞስት ከ27 ዓመት በላይ የረጅም ጊዜ የስራ ተሞክሮ አለው። መንገድ ብቻ አይደለም፣ ትላልቅ ዩኒቨርሲቲዎችን ሀረማያ ዩኒቨርሲቲ እና እዚህ አዲስ አበባ ዩኒቨርሲቲ ከተማ ውስጥ የተገነቡ ግንባታዎችም ላይ እንደዚሁ የረጅም ዓመት የግንባታ ኤክስፒሪየንስ ይዞ በደረጃ አንድ ኮንትራክተር ትልቅ አፈጻጸም የነበረው ትልቅ ካምፓኒ ነው። ሪል ስቴቱ ላይ እንግዲህ ያሰብነው እና ያቀድነው ምንድን ነው? እዚህ ለቡ አካባቢ የሚገኝ ወደ 65,000 ካሬ ሜትር ላይ ያለፈ በጣም ሂውጅ ኮምፓውንድ በመገንባት ላይ እንገኛለን። ይሄ ኮምፓውንድ ብዙ ፋሲሊቲ፣ ብዙ አሚኒቲዎች አሉት። የመዋኛ ገንዳ ብንወስድ ከ5 በላይ የመዋኛ ገንዳዎች አሉት። የልጆች ለብቻ፣ የአዋቂዎች ለብቻ። ለእያንዳንዱ ህንፃ 4 እና 5 ሊፍቶች አሳይን አድርገናል። ዴሊቨሪ ታይሙ ላይ ለማፋጠን አልሙኒየም ፎርምወርክ የሚባል ቴክኖሎጂ እየተጠቀምን ነው። ይሄ አልሙኒየም ፎርምወርክ ቴክኖሎጂ የግንባታ ሂደቱን ያሳጥረናል በከፍተኛ ሁኔታ። አንድ ስላብ ከዚህ በፊት 21 ቀን እና ከዛ በላይ ይፈጅ የነበረውን አሁን እኛ በየ10 ቀኑ አንዳንድ ስላብ መሙላት የምንችልበት የአልሙኒየም ፎርምወርክ ቴክኖሎጂ ከፍተኛ ገዛ አድርጎልናል። ሳችን ሪያሊቲ ሪል ስቴት ላለፉት 10 ዓመታት ኮንስትራክሽን ዘርፍ ላይ የተሰማራ ሲሆን በአሁኑ ሰዓት በሪል ስቴት ዘርፍ ላይ ተሰማርተን የምንገኝ ሲሆን ላለፉት ረዥም ዓመታት በስራው ዘርፍ ላይ ተሰማርተን በበቂ ሁኔታ ለደንበኞቻችን ቤት በማቅረብ ላይ እንገኛለን። ከዚሁም በቀረብናቸው ጥቂት ቤቶች እና ሳይቶች መካከል አትላስ ሳይት አትላስ አካባቢ የሚገኝ እንዲሁም ጃፓን ኤምባሲ ሪያሊቲ ሲቲ ቢሮ ሲሆን እንዲሁም ደንበል አካባቢ ዲፕሎማት 1 እንዲሁም ዲፕሎማት 2 ብለን 2 ሳይቶችን በመቀጠል ዩጎ ቸርች አሁን ያለንበት ቢሮ የሪያሊቲ ሪል ስቴት ሄድ ኦፊስ ሲሆን አሁን ላይ ያሉት ሳይቶቻችን ካናዳ ኤምባሲ አካባቢ ቁጥር 1 እንዲሁም ቁጥር 2 ሳይቶቻችን ትልቁ ሳይት ሲሆን እንዲሁም ኤዩ አካባቢ አፍሪካ ህብረት ሌላኛው ነው። ዲፕሎማት ሮድ የምንለው ደንበል አካባቢ የሚገኘው ሲሆን ቦሌ ራማዳ አካባቢ እንዲሁም ጥሩ ለመኖሪያ አመቺ የሚሆን ሳይት ሲሆን በተጨማሪ ፒያሳ ቴዎድሮስ አደባባይ አካባቢ ካሬው በጣም ግዙፍ 4000 ካሬ ሜትር ሲሆን ብዙ አባወራዎችን የሚያስተናግድ እንገነባለን ብለን ትልቅ ያቀርንበት እንደ ሪያሊቲ ትልቁ ፕሮጀክታችን ነው። ድርጅታችን አልቲማ ሪል ስቴት ይባላል። በዚህ 2 ዓመት ጊዜ ውስጥ ወደ ሪል ስቴት ዘርፍ የገባ ድርጅት ሲሆን ከዚህ በፊት ግን ከ16 ዓመት በላይ በኮንስትራክሽን ሴክተሩ ላይ የቆየ ትልቅ ድርጅት ነው። እኛ ዋና ይዘን የገባነው የተሰሩ በጥራት ላይ የተመረኮዘ ደንበኞች ደግሞ ወዲያው ሊጠቀሙባቸው የሚችሉ ቤቶችን ይዘን መግባት ላይ ያተኮረ ነው። ከዚህ ጋርም ተያይዞ የመጀመሪያ ፕሮጀክታችንን ያደረግነው ቄራ ላንቻ ላይ 100% አጠናቀን ነው ለደንበኛ ይዘን የመጣ ነው። ለእነሱም አስረክበናል። ሁለተኛ ፕሮጀክታችን ደግሞ መስቀል ፍላወር ላይ የተናጠል ካርታ አዘጋጅተን 90% በላይ አጠናቀን መስከረም ላይ ልናስረክባቸው እንደዚሁ ፕሮግራም ላይ ያለ ነው። አሁን ደግሞ ሳሪስ አዲስ አበባ ከ60% በላይ ያጠናቀቅነው ፕሮጀክት ከስቱዲዮ እስከ ባለ 2 መኝታ ለተለያዩ የማህበረሰብ ክፍሎች ይሆናል ብለን ያሰብነው ከ2,600,000 ብር ጀምሮ አጠቃላይ ዋጋ አዘጋጅተን ለደንበኞች ይዘን መጥተናል። ድርጅታችን አኮያ ግሩፕ በስሩ ከሚያስተዳድራቸው ድርጅቶች መሀል አንደኛው አኮያ ፕሮፐርቲስ ይባላል። ኦፕሬት ማድረግ የጀመርነው የዛሬ 4 ዓመት አካባቢ ነው። ነገር ግን በዚች 4 ዓመት ቆይታችን በኢንዱስትሪው 3 ሳይቶችን በጣም በተሳካ ሁኔታ
ለመገንባት ችለናል። የመጀመሪያ ፕሮጀክታችን የሆነውን አኮያ ዋን ከደንበል ጀርባ ገንብተን ለገዢዎች ወይ ደግሞ ለደንበኞቻችን አስረክበናል። በመቀጠል ደግሞ ሁለተኛ ፕሮጀክታችን የሆነውና ፒያሳ ከሞናርክ ሆቴል ጀርባ 2 ፕሮጀክቶችን በጣም በፍጥነትና ልዩ በሆነ ጥራት ገንብተናል ማለት ነው። የሶስተኛው ፕሮጀክታችን የሆነው ኦዞን ሳይታችን ነፋሻማ በሆነችው ሰሜን ማዘጋጃ ይገኛል። ከዛ በመቀጠል ደግሞ እንደዚሁ ለሁለተኛ ጊዜ በፒያሳ ሶስተኛ የኛ አራተኛ ፕሮጀክት የሆነውን ኖቢሊቲ ሳይታችን ፒያሳ ላይ ይገኛል። ከዚህ በመቀጠል ደግሞ የኛ ሌተስት ፕሮጀክት ደግሞ አሚሊያዝ ይሰኛል። እሱ የሚገኘው ሳር ቤት ከካናዳ ኤምባሲ ጀርባ ነው። ፈለቀ ሹም ይባላለው የሴንቸሪ ሪል ስቴት ዋና ስራ አስኪያጅ ነኝ። ድርጅታችን ሴንቸሪ ሪል ስቴት ይባላል። የተመሰረተውም እንደ አውሮፓውያን አቆጣጠር በ2014 ከዛሬ 11 ዓመት በፊት ሲሆን በዚህ 11 ዓመታቶች ውስጥ የተለያዩ ለመኖሪያ አገልግሎት የሚሰጡ አፓርትመንቶችን ለንግድና ለተለያየ አገልግሎት የሚውሉ ግንባታዎችን በማከናወን እና በመጨረስ ለደንበኞች ማስረከብ ችለናል። አሁንም የተለያዩ ፕሮጀክቶችን እየገነባን እንገኛለን። ጊዮን ሆምስ ሪል ስቴት የጊዮን ጋዝ እህት ኩባንያ ነው። ጊዮን ጋዝ ለ50 ዓመታት በገበያው ላይ የቆየ አንጋፋና ስመጥር ድርጅት ሲሆን በውስጡ 8 እህት ኩባንያዎች አሉት። ከነዚህም መካከል ጊዮን ጋዝ፣ ጊዮን በረኪና፣ ጊዮን ኬሚካልስ፣ ጊዮን ትራንስፖርት፣ ምስራቅ ፉድ ኮምፕሌክስ እንዲሁም ኢምፖርትና ኤክስፖርት ላይ ለ50 ዓመታት በገበያው ላይ የቆየ አንጋፋ ድርጅት ነው። አሁን ደግሞ 8ኛ እህት ኩባንያችን ጊዮን ሆምስ በሚል መሀል ከተማ ቦሌ ወሎ ሰፈር ላይ እጅግ ግዙፍና ቅንጡ የጋራ መኖሪያ መንደር እየገነባን እንገኛለን። አጠቃላይ 20 ሺህ ካሬ ላይ ያረፈ ሲሆን ይህ የጋራ መኖሪያ መንደራችን 9 የመኖሪያ ብሎኮችን እንዲሁም 2 የንግድና የኦፊስ ሞሎችን ይይዛሉ። በውስጡ የልጆች መጫወቻ፣ የባስኬትቦል ኮርት፣ የዋና ገንዳ፣ የመሮጫ ትራክ፣ ጂምና ስፓ እንዲሁም ሰፊ አሚኒቲዎችን አካተን ይዘናል ማለት ነው። በቀጣይ እንደ ጊዮን ሆምስ ሪል ስቴት የያዝነውን ፕሮጀክት ከቃላችን አስቀድመን ለደንበኞቻችን ማስረከብ፣ ከዛ በተጨማሪ ደግሞ በጊዮን ጋዝ የገነባውን ስም በመድገም በከተማችን እምብርት በሚባሉ ቦታዎች ላይ ጥራትና ፍጥነት የያዙ ፕሮጀክቶችን በመገንባት ለህብረተሰባችን የቤት ፈላጊዎችን ችግር መቅረፍ